አስቡት እስቲ የሆነ ስራ እየሰራችሁ በስራችሁ ትኩረት ውስጥ ጭልጥ ብላችሁ ስጠፉ የሚረብሻችሁ ነገር የለም። ብዙ ሀሳብ በአይምሯችሁ አይመላለስም። ስፖርተኞቹ ፍሎው ስቴት ይሉታል፣ አርቲስቶቹ ደግሞ ኢንስፒሬሽን። ግን ሁለቱም ተመሳሳይ ነገር ናቸው። እርግጠኛ ነኝ አጋጥሟችሁ ያውቃል። አትሊስት አንድ ጊዜ በህይወታችሁ ውስጥ የሆነ ስራ እየሰራችሁ ከዛ ከትንሽ ደቂቃ በኋላ ቀና ብላችሁ ሰዓታችሁን ስታዩ ብዙ ሰዓታት አልፈዋል። ግን ብዙዎቻችን ይህ ስቴት ለምን እንደሚመጣና ከየት እንደሚመጣ መገመት ይከብደናል። እና ዛሬ 3 መንገዶችን አሳያችኋለሁ እንዴት ፍሎው ስቴት ውስጥ መግባት እንደሚቻል እና እስከ መጨረሻ ድረስ ደግሞ አብራችሁን ቆዩ። ፍሎው ስቴት ፈልጋችሁ የምታገኙት ነገር አይደለም። ይልቁንም የሚረብሿችሁና የሚያዘናጓችሁ ነገሮች በሙሉ ሲጠፉ የሚመጣ ነገር ነው። የመጀመሪያው ከምትሰሩት ስራ ጋር ይያያዛል። ለምሳሌ የምትሰሩት ስራ በጣም ከባድ ከሆነ ትጨናነቃላችሁ። የምትሰሩት ስራ ደግሞ በጣም ቀላል ከሆነ ይደብራችኋል። ስለዚህ ያላችሁ ስኪል እና የምትሰሩት ስራ ቻሌንጅ እኩል መሆን አለበት። ሁለቱ ስኪላችሁና የስራው ቻሌንጅ እኩል በሚሆንበት ሰዓት ፍሎው ስቴት ውስጥ መግባት ይቻላል። ሁለተኛው ነገር ደግሞ እና ዋነኛው ነገር ለፍሎው ስቴት የሚጠቅመው ደግሞ ዲታችመንት ነው። ዲታች የምታደርጉት ደግሞ ከኢጓችሁ ጋር ነው። ይህ ስቴት ደግሞ ትራንዚየንት ሃይፖፍሮንታሊቲ ይባላል። ኢጓችን ያለበት የአእምሯችን ክፍል ለጊዜያዊም ቢሆን ይጠፋል። ለዛ ነው ፍሎው ስቴት ውስጥ ስገቡ ብዙ ጀጅ የሚያደርጋችሁ የአእምሯችሁ ክፍል የለም፣ ጭንቀት የለባችሁም፣ የሚረብሻችሁ ነገር የለም። ራሳችሁን ማየት አቁማችሁ በፍጹም ትኩረት ማንነታችሁ በድርጊታችሁ ይገለጻል። ስራችሁን በፍጹም ትኩረት መስራት፣ ነገር ግን በውጤቱ ላይ አለመጣበቅ። ለምሳሌ አንድ እግር ኳስ ተጫዋች ይህ ኳስ ካልገባ እንሸነፋለን፣ ደጋፊዎች ይጮሁብኛል ወይም ታሪኬ ይበላሻል ብሎ ካሰበ ፍሎው ስቴት ውስጥ መግባት አይችልም። ግን ትኩረቱ ያለው የኳስ አያያዙ፣ የሰውነቱ እንቅስቃሴ ላይ ከሆነ እና ደግሞ ትኩረቱ ኳስ ጨዋታው ላይ ብቻ ከሆነ ፍሎው ስቴት ውስጥ መግባት ይችላል። ሶስተኛውና ዋነኛው ነገር ደግሞ ትኩረት ነው። ትኩረታችሁ ስራችሁ ላይ ብቻ ከሆነ የሚባክን የአእምሯችሁ ኤነርጂ የለም። አቴንሽናችሁ ሙሉ ለሙሉ የምትሰሩት ስራ ላይ ነው። ወይ መሳል ሊሆን ይችላል፣ ወይ ኳስ መጫወት ሊሆን ይችላል። ትኩረት ስታደርጉ ጊዜ ይጠፋል። የአእምሯችሁ ጩኸት የለም። ሙሉ በሙሉ አሁን ላይ መኖር ትጀምራላችሁ። ፕሬዘንት ሞመንት። የወደፊቱ አያጨናንቃችሁም። ከእንደገና ደግሞ ያለፈው ፓስቱ ደግሞ ቁጭት የለባችሁም። ስለዚህ ሙሉ ለሙሉ አሁን ላይ መኖር ትጀምራላችሁ። ለዛ ነው አንድ ስራ ላይ የሰራችሁ ፎከስ የምታደርጉበት ሰዓት ላይ የጊዜ ኮንሴፕት እዛ ላይ አይሰራም። ፍጹም ሰላምና ሰልፍ ኤክስፕሬሽን ላይ ናችሁ በዛን ጊዜ። እና በአጠቃላይ ፍሎው ስቴት ውስጥ መግባት የሚቻለው በእነዚህ 3 ነገሮች ነው። ያላችሁ ስኪል እና የስራው ቻለንጅ ሲመጣጠን እኩል ሲሆን፣ ከእንደገና ደግሞ ዲታችመንት ሲኖራችሁ፣ ማለት የምትሰሩት ስራ ምስለው ስዕል ያምራል አያምርም ከሚለው ማንነታችሁ ወጥታችሁ ጀስት መሳሉ ላይ ብቻ ሲሆን ትኩረታችሁ። ሲቀጥል ደግሞ ትኩረት ሲኖራችሁ ስራችሁ ላይ፣ በእነዚህ 3 ምክንያት ብቻ ፍሎው ስቴት ውስጥ መግባት ትችላላችሁ። እና ተጨማሪ ነገሮች ደግሞ ካሉ እስቲ ኮሜንት ላይ ያሳውቁኝ፣ እንድወያይበት። ይመቻችሁ።